አዳራችሁ ኢትዮጵያ ወንዶች እንዴት አዳራችሁ? ዛሬ እናንተ ነገር ትዝ አለኝና የሆነ ነገር ልመክራችሁ ብዬ ነው መጣችሁ። ኢትዮጵያ ወንዶች ሰናችሁ። ቆይ ኢትዮጵያ ወንዶች መቼ ነው እናንተ መቼ ነው እንደ ፈረንጅ የምትሆኑት? መቼ ነው? እስቲ ቆይ ሁላችሁም ሳይሆን አንዳንዳችሁ መቼ ነው እንደ አረብ እንደ ውጭ ሀገር ሰው እንደ ፈረንጅ የምትሆኑት? መቼ ነው? ቆይ መቼ ነው? አሁን የአረብ ሚስት ሰውዬ ስራ ሄዶ ሲመጣ ሻወር ገብታ ከስራ ቀደም ብላ መጣ ሻወር ገብታ ስራም የኖራት አይኖራት ሻወር ገብታ ቁምጣ ለብሳ ስልኩን የጎረጎረች በርድ ልብሱ ሴት ገብታ ኤሲውን ከፍታ ስልኩን የጎረጎረች ባሊውን ትጠብቃለች። ባሊው ልክ በር ሴት ይደርስ ያሙ አለ ይላታል። ሰላም አለይኩም ሐቢብቲ እያለ አንገቱን ስር ቅንድሙን ስር እንደዚህ ይስማታል እያላት ማይ ላቭ ይላታልና ማብራቱን ይዘጋሉ። በርድ ልብሱ ስር ገብቶ ይተኛሉ። ሰውየው ልብስ ቀይሮ የኢትዮጵያ የመንግስት ሰራተኛም ይሁን የቀን ጆርናታ ሰራተኛም ይሁን የትም ሰራተኛ ይሁን ይመጣል። እርሻ አርሽቶም ይመጣ በሬም ይሆነ ሳልገባ እኮ ነው በር ላይ እኮ ሳልገባ ይጨዋል። ሳልገባ እኮ ነው ጨው ያለ በሬም እንደዚህ ማን እንደዚህ ያደረገው ጭዶ ምን ያበላው ከፍቶ የታለ ልጆቹ የታሉ ሳልገባ እኮ ነው ጨው አስተፈርላህ ለዚህ ማንተ ሻይ ጠጥቼ ነው አፌ ምን ነው ወልድ ፍስቅስ ነው እና ይጨዋል። እሷ ደግሞ ወይ ከጻኑ ጋር ናት ወይም ኩሽና ውስጥ ናት ወይም ደግሞ ያፈረደበት ከሰል ውስጥ ናት። ከሰል ቡና እያፈላች ነው በማንደጃ አልፈረደብኝ እዛ እጄ ልተቀረቀር ነው እኔ እያፈላች ነው። እሱ ይሄ አይሰማትም። ለምን ነው ልጆቹ አታለ ምን ያሰራሽ ነው ደግሞ ምንድን ነው ዶኬና እንደ ሽሮ ነው እንደ ይላል ደግሞ ከዘና አለ መጀመሪያ ስጋ ጠብሳ የምትጠብቅ ዱቄታ ኢትዮጵያ ወንድ አስጠልኝ ማርያም ያልገባኝ እንደዚህ ግቢ አሁን እኔ ደግሞ ያጋጠመኝ ነገር ልንገራችሁ ባጭሩ። እኔ ዱባይ ቦይፍሬንድ አለኝ፣ ኢትዮጵያ ባል አለኝ። የኢትዮጵያ ባል ሲደውለው የዱባይ ባል ሲደውለው ልዩነታቸው የዱባይ ባል ጓደኛዬ ሲደውል አሎ እሱ ጋር ያወራ ያለ ሴትዮ ትደውላለች። ቻው ሳልለው ቶሎ ብዬ ሴትዮን አነሳለሁ በእንጀራዬ ስለሆነ እሷን ጨርሼ ተመልሼ አወራዋለሁ። ምን ሆነሽ ነው ስለኝ የሰውዬ ሴትዮ ደውላብኝ ነው። ሴትዮ ደውለሽብኝ ነው? አዎ። ኦኬ ጨርሰሻል? አዎ። የለ በርቺ የኔ ፍቅር አይዞሽ ያልፋል ጠንከር ብለሽ ስሪ ምናምን ብሎ አስበትቶ ይዘጋብኛል። ይሄ ደግሞ ባሌ ነው። እሱ ጋር ያወራ ያለ ሴትዮ ትደውላለች። ቶሎ ብዬ ቻው ሳልለው የሴትዮን አነሳለሁ። የሴትዮ ሲያነሳ ኢሞት ይጠፋል። ተመልሼ ትደውልልኝ ቆይ እንጂ ከማጋራ ያወራሽ ነው ምን ሆነሽ ነው? ቆይተሽ ደወልሽልኝ ምንድነው? ዘጋሽብኝ እኮ ዶሮ ወሬ እኮ የዘጋሽብኝ ምን ሆነሽ ነው? ተቀይረሻል ምን አገኝተሽ ነው? ምን ብላ ደቆሮ ጨውራስ ምን መጣቀማይም ከማይም ጋር አሁን ገብተን ባልና ሚስት ልንሆን እዚህ ተሰቃይተን ሰርተን እዛ ገብተን ስቃያቸው ቁምጣ ሊበስ ራስ ግን ወቅ ካለለከት ላምጣልክ እኔ ንብረት ምናምን ጥብስ ምናምን የሰው ሚስት ይኸው ትታወይ ባካችሁ